እግዚአብሔር ከወደደን እኔ እውነቴን ነው የምላችሁ። እኔ ሌላ በፍጹም መጽሐፍ ቅዱስ አንብቤ ሌላ በፍጹም ሌላ ነገር ላገኝ አልቻልኩም። ኢየሱስ ነው ያለው እዚህ መጽሐፍ ውስጥ። አብ ያከበረው እሱን ነው። መንፈስ ቅዱስ የሚያከብረውም እሱን ነው። በአማኞች ሕይወት ውስጥ መንፈስ ቅዱስ አድሮ የሚያደምቀው ኢየሱስ ክርስቶስን ነው። ሌላ እኔ ፈልጌ አጣው። እዚህ ውስጥ ሌላ ከሌለ እዚህ በሌላ የለም ማለት ነው። ክርስቲያን ኮክ ሌላ ነገር አይኖርህም ማለት ነው። የመጨረሻ ነገራችን የተሰቀለው ኢየሱስ ነው። የሞተው፣ የተቀበረው፣ የተነሳው፣ የሄደው፣ በዳዊት ዙፋን ላይ ነግሶ የተቀመጠው፣ ተመልሶ የሚመጣው ኢየሱስ ክርስቶስ ብቻ ርዕሳችን ነው። የለም ሌላ፣ የለም ሌላ። እዚህ መጽሐፍ ውስጥ ከሌለ ይሄ ቸርች ነው። ቸርች ደግሞ ሌላ ርዕስ የላትም። ይሄ ብቻ ነው ርዕሳችን። እዚህ ውስጥ ያለው ክራይስት ከሆነ አብ ልጄን ካለ፣ መንፈስ ቅዱስ ክርስቶስን ካለ፣ የኛ እኮ በኋላ ነው የመጣነው። ሌላ ርዕስማ አንፈጥርም። አልቆለት እኮ ነው እጅ ላይ የገባው። የምሰራው ታሪክ የለም። ያለቀ ነው የምደግመው። እግዚአብሔር እዚህ ውስጥ አዲስ ሰራልኝ ብሎ የጠራው የለም። ልጄ ያደረገው እንድገመው ነው ያለው። ስለዚህ ዳዊት ካለ እግዚአብሔርና ኢየሱስ ሊል ፈልጎ ዳዊት ካለ፣ ሙሴ ካለና እግዚአብሔር ቀጥሎ ኢየሱስ ማለት ፈልጎ ሙሴ ካለ፣ አብርሃም ብሎ እግዚአብሔር እያንዳንዷን እርምጃውን በክርስቶስ በኩል ካመጣበት፣ የብሉይ ኪዳን አባቶችን በሙሉ ዕብራውያን ላይ እየሰበሰበ የክርስቶስ ጥላ ናቸው ብሎ ካመጣ፣ ሌላ ርዕስ እኛ የምንፈጥርበት ምንም አይነት ምክንያት የለም። እቺን ተናግረን እነሱ ያሉትን ደግመን ወደ ጌታ በቃ ወይ እሱ ይመጣል ወይ እኛ እንሄዳለን። አይ ቲንክ ሰሞኑን እሱ ይመጣል። እሱኛውን አሜን ብትሉ ጥሩ። ጌታ የተባረከ። በጣም ነው የምወዳችሁ። ስለዚህ እግዚአብሔር ልጁን ኢየሱስን ለማክበር ምንም ነገር አድርጓል። ከዚህም በኋላ ምንም ነገር ያደርጋል። ዓለምን በልጁ የመጠቅለል እቅድ ብቻ ነው የቀረው። ከዚህ በኋላ ገሏል። ልጁን አስነስቷል። ልጁን አክብሯል። ድጋሚ ልጁን ይልከዋል። ዓለምን ጠቅልሎ የሚድኑን በሙሉ ሰብስቦ የመሄድ እቅዱ ነው የቀረው። ይሄንን የሚያደርገው በማን ነው? በቤተ ክርስቲያን ነው። ቤተ ክርስቲያን ምድር ላይ የቀረችው ይሄንን የእግዚአብሔርን የመደምደሚያ ሥራ ለመስራት ነው። ዓለምን በልጁ በኩል መጠቅለል ነው የእግዚአብሔር ዓላማ። በቃ ጀመረ። እዛ ዘፍጥረት 3:15 ላይ የጀመረው ከስቴሽኑ ላይ የተነሳው ትሬን ሰሞኑን ይዘጋል። ወራጅ መቢያው ላይ ደርሷል። ሺህ ዓመታት ክሮስ አድርጓል። ከ4000 ዓመት በላይ ክሮስ አድርጓል። ስለዚህ አሁን በቃ እኛ አይ ቲንክ ራእይ መጨረሻ አካባቢ ነው ያለነው። አሁን ራእይ ምዕራፍ 2 ነው የቸርቾቹ 2 እና 3 ነው። የዚህ ዘመኗ ቸርች የትኛው እንደሆነች አላውቅም። አንዳንዶች እንዲህ በዲስፔንሴሽን ይከፋፍሉታል። እኔ ብዙ እንደዚህ ዲስፔንሴሽናል ስለማልከተል ከሌ ቸርች ከሌናት አልልም። እናንተ እንደሚገባችሁ አድርጋችሁ አንብቡት። ኤኒዌይስ የሚነጠቀው ግን ይሄ ህዝብ ነው። በቃ ክብር ለኢየሱስ ይሁን። ስለዚህ ምዕራፍ 4 ሰሞኑን ይሆናል ማለት ነው። ሰማይ ተከፈተ፣ ድምጽ ሰማሁ አለ። የመለከት ድምጽ ሄዱ እኮ አለ። የምንሄድበት ማለት ነው። እስከ ምዕራፍ 3 እዚህ መሬት ነው። ምዕራፍ 4 መሄጃው ነው። ሄያጅ ነን። ሰሞኑን ያልቃል። ይሄ ትምህርተ ክርስቶሱ ይዘጋል። ትንቢት ይዘጋል። ምንም ነገር ክላይማክሱን በቃ መዝጊያ ጠርዝ የሚነካው ራእይ መጽሐፍ ላይ ነው። እኛ ደግሞ እዛ ላይ ነው። የዘመን እላቂ ላይ ነው ያለ። ስለዚህ በትህትና እግዚአብሔር ልጁን በአንተ ሁኔታ ያክብር በሉት። እግዚአብሔር እናንተን በጣም የሚወዳችሁ ከሆነ ሰበብ ፈልጎ ኢየሱስ ላይ ነው የሚገጥማችሁ። በጣም ከወደዳችሁ ለብቻችሁ ነጥሎ አያከብራችሁ። ነጥሎ ካከበራችሁ ኖርማል ሰው ነው ማለት። ማንም ሰው እንደዛ ይሆናል። እግዚአብሔር ግን ጎትቶ ልጁን መግለጫና ማክበሪያ ካረጋችሁ፣ ለሚቀጥለው ትውልድ እግዚአብሔር በእናንተ በኩል ክርስቶስን መግለጫና ማሳያ ካረገ እንደናንተ ምስጉን እዚህ ምድር ላይ የለም። እውነቴን ነው የምነግራችሁ። ለሚቀጥሉት 1000 ዓመታት አይደለም እኮ ዳዊት እኮ በዘላለም መንግስት አስባችሁታል። የሰውየ ክብሩ ያልጠራው ያላነሳው መሲሁ ስለ ዳዊት ብዙ ተናግሯል። መሲሁ ጌታችን ኢየሱስ ክርስቶስ እንግዲህ የመጣው በዚህ ዙፋን ላይ ነው። የመጣው በዚህ መንገድ ነው። ይፍል ስጠራው የዳዊት ልጅ ኢየሱስ ሆይ ማረኝ አይደል ያሉት? ኢየሱስ ስጠራው ኢየሱስ ሆይ ሲሉት እኮ ሄዷል። አንዳንድ ቦታ ማን ነው የሚያልፈው? የናዝሬቱ ኢየሱስ አለ እየተከተለ። ምንም አልተፈወሰ። ምን አላለ ሰውየው? የተፈወሰው ምን ያለው ነው? ብልጥ ነው። ሮያል ነህ እኮ ነው መሲያችን። ሮያል ነህ፣ ልዑል ንጉሥ ነህ።
የዳዊት ልጅ ሆይ ሲለው ቆመ ይላል። ማን ነው በዚህ ስም የጠራኝ? ና አለ። አያይም ነበር። መጣ። አቤት ሲል ምን ፈለካለው? ማየት እይ አለው። ንጉሥ ነዋ፣ ሁሉ አለው። አይ የናዝሬቱ ኢየሱስ አይደለም፣ ለዚህ ሰው የዳዊት ልጅ ነው። ሮያል ነው፣ ንጉሥ ነው፣ ሁሉ አለው። ምን ፈለግ? ማየት እይ አየ። እያመሰገነ ተከተለው። ንጉሥ ለመሆኑ ማቴዎስ ኢየሱስን ንጉሥ ነው ሲለን የዘር ሐረግ ብቻ አይደለም የተረከው፣ የዳዊት ልጅ ብሎ የአብርሃም ልጅ አለው። ዳዊት የሚለውን ከላይ አስገብቶ ቀጥሎ የአብርሃም አለው። አብርሃም ቀድሞ እንደተወለደ ይታወቃል። ዳዊትን ከላይ አድርጎ ቀጥሎ አብርሃም አረገው። በ14 ሁለቴ ሊመታ ሲል 28 ትውልድ ሊጠራ ሲል ዳዊትን አናት ላይ አረገው። ለምን? ንጉሥ ነው ሊል ነው። አይ እግዚአብሔርን በምንም አታባብለውማ። እግዚአብሔር እንደሆነ እንደ ጥላውን ስሜታዊ የሆነ ነገር ሲያይ አይቀይርም። ከመጀመሪያ መጨረሻውን ነው የሚናገረው። አልቆ ነው የሚመጣው። ስለዚህ ያለውን ነው የሚያስታውሱት። ብለህ ነበር ይሉታል። አዲስ አይደለም የፈለግነው፣ ያልከውን ነው። ክብር ለኢየሱስ ይሁን። እኛ ዳዊት ጋር የቀረን ቀን ነው የሚቆጨው፣ ሰዎቹ ዳዊት ጋር ሳይቀሩ። ዳዊት ያልኩ ቀን ሰዎቹ እኮ የሚያስብል ሰርተዋል። በዘመናቸው የሚደገም ሁሉ አይመስልም በእነሱ የተሰራው። አሁን እንደዚህ አይነት ኮሚትመንት ኬት ይመጣል? የዳዊት አይነት ኮሚትመንት ኬት ይመጣል? አረማመድን፣ አካሄድን፣ እንቅስቃሴ ድል በድል ስትሆን አንተ ዙፋንን አስተካክለ፣ መቀመጫን አስተካክለ፣ ቤትን አሳምረ፣ ቤተ መንግስት ወርቅ በወርቅ አድርገ መቀመጥ ነው እንጂ አባቶቻችን አልፈለጉትምና የእግዚአብሔርን ታቦት እናምጣ ትላለህ እንዴ? ብድግ ብለ ከጦርነት ትንሽ አረፈ ሲባል ታቦት እናምጣ አለ። ታቦት እኮ ያለው እኮ ፍልስጤም እኮ ነው። ትዋጋለህ ሄደህ ደግሞ እሱን ለማምጣት እንደገና። አረፈ ሲባል ያለ እግዚአብሔርም አልቀመጥም አለ። መሰጠታቸው፣ መውደዳቸው፣ እግር አጣጣላቸው እንዴት እንደሚከተሉት በድንግዝግዝ በጨለማ ብለርድ እያረገባቸው ሚስላ ለማድረግ የሚካሄደው ትግል። እነዚህ ሰዎች አዲስ ኪዳን ገብቶ ቢሆን ምን አይነት ህይወት ነበር የሚኖሩት? በዛ በድንግዝግዙ በሞት ኪዳን በእንደዚህ አይነት መንገድ ታግለው ከተከተሉት ኒው ቴስተመንት ላይ መጥተው ቢሆን ኖሮስ አከተመ ማንም አይገባ፣ ብቻቸው ነው የሚጻፉት። ይሄ ኮሚትመንት ጸጋና መንፈስ ቢወርድበት የክርስቶስ ኢየሱስ የአዲስ ኪዳን ብርሃን በሙላት ቢያገኘው። አንዳንዴ እኮ በእውነት እኮ ነው የምላችሁ ተዳልቶልን ነው ይመስል ማንችለውን ከኋላ አድርጎ ነው ይመስል። በጣም ከባዶች ነበሩ ሰዎች። እንደዛ ነው የጨረሰው ዳዊት ባይዘው እንደዛች ነው የጨረሰው። ይደክማል ያቀተዋል። ብሉይ ኪዳን ስለሆነ ይደክማል ያቀተዋል። ቀጥሎስ በድካሙ አይቀጥልም፣ ይመጣል እግሩ ስር ይወድቅ። አንድ እንትን ብላል 4 ትቀጣለህ ሲለው ልቀጣ ይለዋል። በጠላት እጅ ይሻላል፣ በሰው እጅ ይሻላል፣ በእኔ እጅ ይሻላል ሲለው እንደምታረገኝ አርገኝ አንተ እጅ ይሻለኛል አለ። አይ አጥፍቶ ሮጦ እግዚአብሔር ስር ይገባል። የበደለኮ እግዚአብሔር ነው፣ ተመልሶ እግዚአብሔር ስር ነው የሚገባው። እምታረገኝን አርገኝ ልጅ እንደዛ ቢል ሰማ ነው ቻው መት ዳዊት ብልጥ ነው። የእግዚአብሔርን ስስ ጎን ያውቀዋል። አንዳንድ በጣም ሰው ሲበድል የሚገባባቸውን እኮ የጸሎት ፓስወርዶች እኮ የነገረን እኮ እሱ። መዝሙር 51 አሁን ሰው ሁሉ ሲበድል የሚጸልይ እሱ ላይ እሺ ታቸዋል መበደል። መዝሙር 51 እኮ ምንድነው? በአመጻ ተጸነስኩ ምናምን በይጾም ርጨኝ ነጻማለሁ ከበረዶ ይልቅ ነጭ ሆናለሁ። የዳዊት እኮ ነው። የተሰበረውን መንፈስ እግዚአብሔር አይነቆም፣ የተዋረደ መንፈስ እግዚአብሔር መስዋዕት ነው። ስብርብር ነው የሚለው ተቃል። እግዚአብሔርን እንዴት ቢያደርግ እንደሚያሸንፈው ያውቃል። ታግለህ አትችለው፣ ተሸንፈ ነው የምታሸንፈው። ውድቅ ስትል ነው ይዞ የመጣውን ይሰጣል። እኔ እኮ አልቻልኩም ስትለው ጸጋ ይላል። ችግር የለውም ካልከውስ መጨረሻ ላይ እንገናኝ ይላል። እንደማትወጣት ያውቃል። ለምን ተሰባብረን እንማራለን? እኛ ይሄው አሉልን ከሳኦል የበለጠ በድሏል። አይ ቲንክ እኔ እንግዲህ አላቅም ሳኦል ሌላ ምን እንዳረገ ባላቅም፣ እኔ እንግዲህ ሬጂስተር በተደረገ በተቀመጠ ቁጥር ከሆነ ዳዊት ብዙ በድሏል።
ዳዊት እጥፍ ነው የበደለው። ልዩነታቸው ምንድነው? ሳኦል አይመለስም። የፈለገ ቢሆን አይመለስም። በላይ እየደረበ ነው የሚቀጥለው። ኤስ ይኸውላችሁ ህዝብ የሚያስጨርስ በደል ይበድልና እጅ ላይ ጣለኝ ይለዋል። እጅ ላይ ሰይጣን ያነሳሰዋል፣ ሰው ያነሳሰዋል። ዳዊት እኮ ያላነሳሰው የለም። ክፉ በልቡ ተነሳሳ አለን። ያው ሳሙኤል እንኳን ከምርኮ በፊት ስለነበረ ነው። ሳሙኤልም ሰይጣን አያውቅም፣ ሌሎቹም ሰይጣን ምናምን ብዙ አያውቁም። በልቡ ተነሳሳ አሉና ከዛ ዜና ላይ ሲጽፉት ግን ሰይጣን አነሳሳው። ሰው ሀገር እዛ ባቢሎን ሄዶ ሲመጡ ሰይጣን አውቆ መጡ። አይማ በልቡ አይደለም ሰይጣን ነው ብለው እንትን አረጉት። አይ ነገር የሰይጣኑ ነው ብለው ግን ሰውየው ቅርብ ነው። ስለዚህ ነው አይደል የመሲሁ ዙፋን የተመሰለው በዚህ ልጅ ነው። ገብርኤልን የሚያክል ታላቅ መልአክ ከሰማይ ወርዶ ለማርያም ስለ ኢየሱስ ሲነግራት ካንቺ የሚወለደው ቅዱስ እግዚአብሔር ልጅ ነው አላትና በያዕቆብ ቤት ላይ ይነግሳል አላትና በአባቱ በዳዊት ዙፋን ላይ ይቀመጣል አላት። መልአክ ወርዶ በዳዊት ዙፋን ነው የሚቀመጠው ይላል። ሜንሽን ያደርጋል መልአክ ዳዊት